Somaliland, Berbera, both the ports and the airport has been used previously during the Cold War. One is by Russians and one is by Americans. So you can understand the strategic location of Pepra. በየካቲት መጀመሪያ ላይ ሳውዲ አረቢያና ሶማሊያ በሪያድ የተፈራረሙት የወታደራዊ ትብብር ስምምነት በአፍሪካ ቀንድ የነበረውን የኃይል ሚዛን በአንድ ጀንበር የቀየረ ክስተት ሆኗል። ይህ ስምምነት ተራ የሁለትዮሽ ግንኙነት ሳይሆን ዓለም አቀፍ የፖለቲካ ኢኮኖሚና በባህር ኃይል የበላይነት ፉክክር ውስጥ የሚታይ ትልቅ የቼዝ ጨዋታ ነው። ሰላም ውድ የዱካን ኒውስ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረስ እያልን ለዛሬ ወደ መድረጥነው የትንታኔ ጉዳይ ከማለፋችን በፊት ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። መልካም ቆይታ። የቀይ ባህር የቼዝ ጨዋታ ከፖለቲካ ሳይንስ ጽንሰ ሐሳብ አንፃር ሳውዲ አረቢያ የምትከተለው ኦፌንሲቭ ሪያሊዝም የተሰኘውን ስልት ነው። ይህ ማለት አንድ ሀገር ደህንነቷን ለማረጋገጥ በቀጠናው ያላትን ተጽዕኖ በከፍተኛ ሁኔታ ማስፋፋት አለበት የሚል ነው። የተባበሩት አረብ ኤሚሬትስ ተጽዕኖን መገደብ። ላለፉት ጥቂት ዓመታት ኤሚሬትስ በሶማሌላንድ በርበራና በፑንትላንድ ቦሳሶ ወደቦች በኩል የነበራት የበላይነት ሳውዲን ስጋት ላይ ጥሏታል። ሳውዲ አረቢያ ከማዕከላዊ የሞቃዲሾ መንግስት ጋር መወገኗ ኤሚሬትስ ከክልላዊ መንግስት ጋር የምታደርገውን ግንኙነት ህገወጥ ለማስመሰልና በሶማሊያ ያላትን ብቸኛ ተሰሚነት ለመቀነስ ያለመ ነው። የእስራኤል ድንገተኛ ዕውቅናና ምላሹ። እስራኤል ለሶማሊላንድ የሰጠችው ዕውቅና ሪያድ ትልቅ የማንቂያ ደውል ነበር። እስራኤል በቀይ ባህር መውጫ ላይ የጦር ሰፈር ወይም የስለላ ጣቢያ ካገኘች የሳውዲን የአረብ ባህር የበላይነት ትፈልጋለች። ስለዚህ ይህ ስምምነት እስራኤልን ለመገደብ የተዘረጋ ዲፕሎማሲያዊ አጥር ነው። የዓለም አቀፍ ፖለቲካ ኢኮኖሚው አንድምታ። የሳውዲ አረቢያ የኢኮኖሚ ህልውና የተመሰረተው በነፃ የንግድ መስመሮች ላይ ነው። የዓለም አቀፍ የፖለቲካ ኢኮኖሚ ምሁራን እንደሚሉት ከሆነ የንግድ መስመሮችን ለመቆጣጠር የኢኮኖሚ ልዕለ ኃያልነት መገለጫ ነው ይላሉ። በባብ ኤል ማንዴብ ጥበቃ በአመት ከ20,000 በላይ መርከቦች የሚያልፉበት ይህ የንግድ መስመር ለሳውዲ ቪዥን 2030 ስኬት ወሳኝ ነው። ሶማሊያ ረጅሙን የባህር ጠረፍ የያዘች ሀገር መሆኗ ከእርሷ ጋር ወታደራዊ ስምምነት ማድረግ ማለት የሳውዲን የንግድ መርከቦች ከባህር ላይ ወንበዴዎችና ከሁቲዎች ጥቃት መከላከያ በፈር ዞን መፍጠር ማለት ነው። የኢንቨስትመንት ዋስትና። ሳውዲ አረቢያ በሶማሊያ የግብርና፣ የኢነርጂና የወደብ ልማት ላይ ኢንቨስት ለማድረግ ትፈልጋለች። ለዚህ ደግሞ የተረጋጋ ወታደራዊ ሁኔታ የግድ ያስፈልጋል። ስምምነቱ የሳውዲ ኩባንያዎች በሶማሊያ በልበ ሙሉነት እንዲገቡ መንገድ ይከፍታል። ከብቸኝነት ወደ አጋርነት። ለሶማሊያ ይህ ስምምነት የህልውና ጉዳይ ነው። ሶማሊያ ከኢትዮጵያ ጋር በባህር በር ጉዳይ፣ ከኤሚሬትስ ጋር ደግሞ በሉዓላዊነት ጉዳይ በገባችበት ውጥረት ውስጥ ሳውዲን እንደ ትልቅ ወንድም አግኝታታለች። ወታደራዊ ዘመናዊነት። የሶማሊያ ጦር ከአልሸባብ ጋር በሚያደርገው ትግል የሳውዲን የቴክኖሎጂና የገንዘብ ድጋፍ ማግኘቱ የአቅም ሚዛኑን ወደ መንግስት ያዘነብለዋል። ዲፕሎማሲያዊ ጋሻ። ሶማሊያ ከሳውዲ ጋር መፈራረሟ ሌሎች ሀገራት ማለትም እንደ እስራኤልና ኤሚሬትስ ያሉ በሶማሊያ የውስጥ ጉዳይ ጣልቃ ሲገቡ ሪያድን ግምት ውስጥ እንዲያስገቡ ያስገድዳቸዋል። የቀጠናው ተዋናዮች ስጋትና ምላሽ። ይህ የወታደራዊ ስምምነት ሌሎች የቀጠናውን ሀገራት ዝም አያሰኝም። ኢትዮጵያ ከሶማሌላንድ ጋር ያደረገችው የመግባቢያ ሰነድ በሳውዲና ሶማሊያ ስምምነት ሳቢያ አዳዲስ ፈተናዎች ሊገጥሙት ይችላሉ። ሳውዲ የሶማሊያን የባህር ክልል ደህንነት ለመጠበቅ ቃል መግባቷ ኢትዮጵያ ልታገኝ ያሰበችውን የባህር በር ስምምነት
ዲፕሎማሲያዊ ጫና ውስጥ ሊከተው ይችላል። ግብፅ ይህን ስምምነት በደስታ ነው የምትቀበለው። ግብፅና ሳውዲ በቀይ ባህር ላይ ተመሳሳይ ፍላጎት ስላላቸው ይህ ስምምነት የኢትዮጵያን ተጽዕኖ ለመገደብ የሚሰሩት ሴራ የበለጠ ሊያወሳስበው ይችላል። ድምዳሜ የሳውዲ ሶማሊያ ወታደራዊ ስምምነት ከሁለትዮሽ ወታደራዊ ልምምድ የዘለለ ግብ አለው። ሳውዲ አረቢያ በአፍሪካ ቀንድ ያላት ሄጅሞኒ ወይም የበላይነት ለማስከበር፣ ሶማሊያ ደግሞ የፈረሰውን ሉዓላዊነቷን ለመገንባት የተገናኙበት ትልቅ ነጥብ ነው። ይህ የቼስ ጨዋታ ወደፊት የቀይ ባህርን ሰላም ሊያስከብር ይችላል፣ ወይም ደግሞ በታላላቅ የባህረ ሰላጤው ሀገራት መካከል ያለውን ፍጥጫ ወደ አፍሪካ ቀንድ በማምጣት ቀጠናውን የውክልና ጦርነት ወይም ፕሮክሲ ዋር አውድማ ሊያደርገው ይችላል። የሚቀጥሉት ጥቂት ወራት ሳውዲ በሶማሊያ ምድር የምታደርገው ወታደራዊ እንቅስቃሴ የጨዋታውን አሸናፊ ይወስነዋል።